የመነኮሱበት አቡነ ሳሙኤል ገዳም እንዴት ነው የበደለው ብዬ አለቀሱ ተናገሩ። ከዚያ በኋላ በኦሮሞኛ ካይ ሀሬ አለኝ። በአማርኛ ሲተረጎም አህያ ማለት ነው። ተኝቼ ነበሩበት ካይ ሀሬ ካይ ሲል እኔ ሰው ነኝ፣ አህያ አልተፈጠሩም። አህያ እኮ የተቀመጠባት ክርስቶስ ነው በአህያ ውርንጭላ። ስለዚህ ብነግርም አይገባም አለ። ያስነሳኝ 8 ሰዓት በግምት ይሆናል። ሽንት ቤት ወሰዱኝ። ሽንት ቤት ወስደውኝ ደበደቡኝ። ጀርባዬን መጀመሪያ በሰደፍ ነው የመቱኝ። ግፍ ነው የተሰራብኝ። በሰደፍ ከመቱኝ በኋላ ቆቤን ገፈፉና ሽንት ቤት በዱላ እንደዚህ አድርገው አስገቡት። ኧረ እባካችሁ የክርስቶስ አክሊል ሱቅ ነው እኮ ይሄ የእነ ተክልዬ ቆብ ነው ስላቸው የምን አባህ እምነት ነው አሉና በኦሮሞኛ የሚሰደቡ በጣም ከባድ ነው።